የወላችሁ እንግዲህ እንደምታዩት እነኚህ የጭቃ ቤት ናቸው። በስም ሙሉ ከተማ እኮ ነው። እንግዲህ ጋይስ በብር ስናደርገው ይሄ ሞኒተር 171,000 የኢትዮጵያ ብር። ለማንኛውም አሁን ከሩሜ ልውጣና ትንሽ አንድ ሁለት መንገድ ወክ አድርጌ ስታርባክስ ካለ ፈላልገን እዛ የሚጠጣ እንይዛለን ማለት ነው። ስለዚህ አሁን ወደ ውጭ እንውጣ። አይ ጋይስ ለማንኛውም ወርጄ ወደ ስታርባክስ እየሄድኩ ነው። ስታርባክስ የትኛው ነው? bro what? ለማንኛውም ጋይስ ተበላው መሰለኝ። በጣም በሚያሳዝን ሁኔታ የመጣውበት ስታርባክስ ገና አልተከፈተም። አይ ጋይስ ሌላ ኡበር ጠራው። ብቻ ለማንኛውም ስታርባክስ በለቅሶ መጥቻለሁ። ስታርባክስ hello. Hi, can I have ice latte? Hi, hello. Hi. What is your name? Johnny. Yeah. Where are you from? I'm from Ethiopia. Are you from India? I'm from India. My state is Kerala. Okay. Welcome to India. In Kerala, Gods of Love. Thank you so much. Hello. Bye bye. this is you nice nacho በጣም guys. Guys ለማንኛውም መጠጣችን መጥቷል። I'm writing for something for you. Okay. Okay. Not forget 2%. Don't forget the 2%. That's a good message. Not forget 2%, your mom and dad. Wow, that's nice. Guys, እንግዲህ በጣም ናይስ ናቸው። አይ ጋይስ መጀመሪያ ስመጡ እዚህ ጋር ስካን ማድረግ አለባችሁ። ከዛ ስካን ካረጋችሁ በኋላ ሳይን አፕ ታረጉና ቲኬት ይሰጣችኋል ማለት ነው። ቲኬት ነፃ ነው፣ ለመግባት ምንም አትከፍሉ። የት ነው ያለሁት? ለማንኛውም እንግዲህ ጋይስ ሳውዲ መጀመሪያ የተመሰረተችበት ቦታ ነው የምንገኘው። አሁን ግን ይሄ ቦታ እንዳለ ፈርሶ ነበረ። አሁን ስታዩት ዘመናዊ ምናምን ይመስላል አይደል? ያው ይሄ ቦታ ፈርሶ ነበር። ትልቅ ነገር ስለሆነ ማለትም ትልቅ ቦታ ሳውዲ የተመሰረተችበት ስለሆነ ድሮ እንደነበረው አድርጎ ነው ድጋሚ የሰሩት ማለት ነው ቦታውን። ለማንኛውም ውስጥ እየገባን ያለ ነው። በቃ ቁጭ ሀረር በሉት ኮስማ ከለሩ ራሱ እንዲሁም ሀረር ነጭ ብዙ እንትኖቿ። ይሄ ደግሞ የሆነ የአፈር ብራውን ከለር አለው። በቃ የሆነ ነጭ አፈር ነገር ነው የሚመስለው። እዚህ ከመጣችሁ ኢቭን ከሰዓት በኋላ ብትመጡ በጣም አሪፍ ነው። ማታ ላይ መብራቶች አሉ። እንደገና ደግሞ የፉድ ኮርት አለ። በጣም ኃይለኛ ሬስቶራንቶች አሉ። በስማ ማይታችሁታል።